የሞተን ወሲብ ማድረግ በእስልምና ይቻላል። የሞተ ሰውን፣ የሞተ ውሻን፣ የሞተ ጥንብን ወሲብ ማድረግ ይቻላል። ጥንብን ወሲብ ማድረግ ይቻላል በእስልምና። አሁን ወገናችን እንደሰማችሁት በባለፈው ቪዲዮ መልስ ለመስጠት ሲሞክር አይተናል። ግን ሳስብ ወጥመድ ውስጥ ገብቷል። ወጥመዱ ምንድነው ከተባለ በክርስትና አስተምሮ ወንድን፣ ሴትን፣ እንስሳን ጨምሮ ማፍቀርና እነሱ ጋር ወሲብ ማድረግ እንደሚፈቀድ አምኗል በራሱ አንደበት። ይሄን እንዳደረሱ ማስረጃውን አቀርብላችኋለሁ። እንኳን ደስ ያላችሁ። እንኳን ለዚህ ያበቃ ሙስሊሞች። ይሄ ሰውዬ ምንም እንደማያውቅና እምነቱ ራሱ እንደማያውቅ አሳይቻችኋለሁ። አሁን ወደ ሐሳቡ እንመለስ። መልካም፣ እንደሰማችሁት ነው። እጅ ገባ ብሏል። ማን ወጥመድ ውስጥ እንደገባ የምናየው ይሆናል። አይጥ ከመሞቷ በፊት የድመት አፍንጫ ትልስ ነበር ወይም ታሸት ነበር ይባላል። ይህም ቪዲዮ ህፃናት ካላችሁ ባታዳምጡት እመክራለሁኝ። ያነሳው ምንድነው? እሱ ፔዳፊሊያ በክርስትና ይቻላል። ህፃናትን ወሲብ እንትን ማለት፣ እንደገና ደግሞ ከእንስሳት ጋር መገናኘት ይቻላል፣ እንዲሁም ሶዶሚ ይቻላል የሚል ነው ያነሳው። ይህንን ቀጥታ እስልምና ላይ አፕላይ እናደርገዋለን። ሳይ ሙስሊም 349 ላይ አንድ ታሪክ አለ። ከአንሳሪና ከመዋጀሩን የሆኑ አካላት እርስ በርሳቸው ይከራከራሉ። ሰውነታችንን መታጠብ ያለብን መቼ ነው? ከግንኙነት ጋር በተያያዘ ወሲብ አድርገን ነው ወይንስ ደግሞ ኢጃኩሌሽን ከሆነ በኋላ ነው ወይስ ኢጃኩሌሽን ከሌለ የሚል ብቻ ሙግት ያነሳሉ። ይሄ ወሬ ከዛ ወደ አይሻ ጋር ይሄዳል። ከዛ እንደዚህ ብሎ ይጠይቃታል። ዋት ሜክስ ባዝ ኦብሊጋቶሪ ፎር ፐርሰን፣ መታጠብ ግዴታ የሚሆነው በምን ምክንያት እንደሆነ ይጠይቃታል። ሺ ሪፕላይድ ዩ ሃቭ ካም አክሮስ ዋን ዌል ኢንፎርመድ ዘ ሜሴንጀር ኦፍ አላህ ሰይድ፣ በጥሩ መረጃ መታል ያላ መልእክተኛ እንደዚህ ብሏል አለች። ዌን ኤኒዋን ሲትስ አሚድስት ፎር ፓርትስ ኤንድ ዘ ሰርከምሳይዝድ ፓርትስ ተች ኢች አዘር ኤ ባዝ ቢካምስ ኦብሊጋቶሪ። ምን አለች? ያላ መልእክተኛ እንዲህ ብሏል። ምን አራት እግሮች ያሏት መካከል ስትቀመጥና ሁለት የተገረዙ አካላት ሲነካኩ መታጠብ ግዴታ ነው። ሁለት የተገረዙ አካላት ሲነካኩ ግዴታ ነው። የሚገረዘው በእስልምና ማን ነው? ወንዱ ነው ሴቱ ነው? ስለዚህ ወንዱና ወንዱ ሲነካካ ነው ሴቶቹም ግዴታ ይገረዛሉ ነው። አራት እግር ያላት መካከል ሲቀመጥም መታጠብ እንትን ሲያደርጋት ማለት ነው። ይገባችኋል? ግዴታ ነው። አራት እግር ያለው ደግሞ ሰው ሳይሆን እንስሳ ነው። አራት እግር ያላት የተባለችው ላም፣ በቅሎ፣ ግመል እሷን ስታደርግ መታጠብ ግዴታ ነው ነብይህ ብሏል። ይሄንን ደግሞ ሳይ ሙስሊምን ያብራራቸው ምን ይላል? ኢማም አልነነዊ ቮሊዩም 4 ፔጅ 32 ላይ የዚህ ማብራሪያው ምንድነው? እሷ አራት እግር ያላት መታጠብ መቼ ነው ግዴታ የሚሆነው? አብረን እናንብብ። Our companions have said that if the penal head has penetrated a woman's anus or a man's anus or animal's vagina or its anus, then it is necessary to wash. ምን ይላል? የወንዱ ብልት ጫፉ የሴቷን አነስ ወይንም ቫጃይና መቀመጫዋን ወይንም ደግሞ ብልቷን፣ የወንዱን መቀመጫ ወይንም የእንስሳን እንዲጣ ወይንም ብልት ዘልቆ የሚገባ ከሆነ ፔኔትሬት የሚያደርግ ከሆነ መታጠብ እንደ እስልምና ግዴታ ነው። የሚያሳስባቸው ምንድነው? እሱ እንስሳት ወሲብ ማድረግ ወይንም ደግሞ አናል ሴክስ ሳይሆን መታጠብ ግዴታ ነው አይደለም። በመቀመጫ ግንኙነት ማድረግ ይቻላል አይቻልም? ሰው የሚያሳስባቸው በሱ አድርገን መታጠብ ግዴታ ነው አይደለም የሚለው ነው። ምን ይለናል? መታጠብ ግዴታ ነው። ዌዘር ከዚህም በላይ ደግሞ እናቅፈው። ዌዘር the one being penetrated is alive or dead፣ ፔኔትሬት የሚደረገው ወሲብ የሚደረገው አካል በሕይወት ያለም ቢሆን ወይንም የሞተ ቢሆን፣ የሞተ በእስልምና የሞተን አካል ወሲብ ማድረግ ይቻላል። ያንግ ኦር ኦልድ፣ ህፃን ወይንም ሽማግሌ ቢሆን እንኳን። ዌዘር ኢት ዋዝ ደን ኢንቴንሽናሊ ኦር አብሰንት ማይንድሊ፣ ታስቦም ይሁን ሳያስብም ያድርገው መታጠብ ግዴታ ነው። ምን አድርጎ?
የሞተ ሰውን፣ የሞተ ውሻን፣ የሞተ ጥንብን ወሲብ ማድረግ ይቻላል። ጥንብን ወሲብ ማድረግ ይቻላል በእስልምና whether it was done willfully or forcefully በግዳጅ ወይንም በፍቃድ ቢደረግ this also applies if the woman places the male member inside her while the man is asleep, whether the penis is erect or not, whether the penis is circumcised or uncircumcised. ይሄ ለሴቷም ይሰራል። የወንዱን ብልት ብልቷ ውስጥ ተኝቶ ብልቱ ተነስቶ ወይንም ሳይነሳ ተገርዞ ወይም ሳይገረዝ ከጨመረች መታጠብ ግዴታ አለባት ይላል።